ምን ልሆንልሽ ወይስ ምን ተወኝልኝ? በቃ በጣም በዚህ ዙሪያ ላይ ነው በቃ መሆን ያለበት። አዎ ስልክ ቁጥርሽን በመስጠትሽ እኔ እንጃ ልክ መኝታ ላይ ያለሽ መስሎኝ በቃ ሌሊቱን ሰዋኝ ነው ማድረው። በቃ አልጋ ላይ ሰዋኝ ነው ማድረው ያለሽ መስሎኝ ማለት ነው። አዎ አንድ ጊዜማ ተገናኝተሽ ቢሆን እንዴት እንደምሆን መድኃኒዓለም ነው የሚያውቀው። ስለዚህ ምክንያቱም ለምን መሰለሽ በቃ የሚያስፈልግሽ ነገር ሁሉ ቦታ ቀይር ያለው ስላልሽ ነው። እዚያው ስደርስ ከተማ ደውልልሻለሁ፣ ትደውያለሽ። እሺ እኔ ውዴ ነኝ ቆንጆ። ያው እንግዲህ ያው ባለን አቅም እናዘግማለን። አዎ ሌላ ሰው ደግሞ በኔ ተመሳስሎ በር ቢያንኳኳ እንዳከብች፣ በኔ ተመሳስሎ በር ቢያንኳኳ እንዳከብች። ቻንስ ብቻ በቂ አይደለም። ያው ቻንስ ከተሰጠ ይቀር እንዲህ ነው ማስጠንቀቂያ የሚሰጥ ምንድነው? ተባርከው ግን ዳቦ ስንት ነው ገዝተህ መጣው? 20 ዳቦ ነው አተዋት አልቋል አልቋል። ለኔ ስንት ዳቦ ሰጠሽ? አንድ ሌላውስ? በላሁት። አዎ በጊዜ ዞር በላትኝም ታዲያ ምን ነው አምኜም 19 ዳቦ ምን አድርገሽ በላሽው? ምን አገባኝ ወደዛ ዞር ብዬ ራሴን ችዬ ብቻዬ ተከራይቼ ቁጭ አልኩ። ይሄ ግን የአውሬ አፕታይት ያላቸው ሴቶች ደህና ናችሁ? ቀንሱት። እሺ ይቻላል መቀነስ። ካልቻላችሁ በቃ ቀንሱት። እኔ ምን አገባኝ? ትችላላችሁ። አምንባችኋለሁ። አንተ ነህ ሰፈር አፈለ የተባለ? አዎ ምረው ተንበርከክ ተንበርከክ እናቴ ስሙት ያብስራ ማን ነው ያብስራ ይታይ ሰፈሩ ሂድና እንደ ካቦነትክ የሆነ ልጅ እያፈላ ነው ወይ በለው ብሎ። ኦኬ ካቦነሽ እንዴ? ና ምንድነው ያስቆረው? ምንድነው እሺ እኔ ሂድ በቃ ሂድ። እኔ ብራዘር አዲሱ የ32 ስልክ ይኩ አትሂድ። ኧረ ብራዘር አትሂድ። ራሪ ስልክ አተምረው ልንጃ እንዴ የቅድሙ ልጅ ነው አይደል እንዴ? አተ ምንድነው? ተንበርከክ አንተ የምታጠግብም እንዴ? ኧረ ብራዘር ስልክ መልስልኝ ከናስቲ። ኧረ ብራዘር አጎቴ እኮ ይገዛል። አውልቅ ልብስህን አውልቅ ልብስህን አውልቅ። ይሄ ሜንታሊቲ ላይ ሁሉም ሰው ስልኩ ሲወሰድ ያለበት ነው። በጉልበተኛ ሰው ማናችንም ተናናን ሄደ ፈለገ ያልግብዴ ቢሆን በስልካችን እንፋለማለን። ትምህርት ምን ያደርግልናል? ጋራጅ ገብተን እንማር። እናንተ ረሃይ መዳም አሁንም እየረበሻችሁ ነው። አንተ አየለ ከዚህ ደደብ ማይም ልጅ ጋር አትቀመጥ አላልኩ? ኧረ ነግረኝ ነበር። እርሱ እኮ ነው እንቀመጥ የሚል ተራስ አሁን የመለሰ ጥያቄውን ይቀመጣል። አዎ አንተ አየለ ቢሆንልኝ ብለህ ሳይሆንልህ የቀረ ነገር ምንድን ነው? ያው ተሰረ በመጀመሪያ የወሰነ ትምህርት አንደኛ ወጣለሁ ብዬ አስቤ ነበረ፣ ግን አልተሳካም። ጓደኛዬ በ0.3 ማርክ በለጠኝና ሁለተኛ ወጣው። ግን ተሰረ በሰከንድ ሴሚስተር አሻሽላለሁ ቃል ገባላለሁ። የኔ ጠንበለል አኩራኝ። አመሰግናለሁ ተሸርዬ። አይ የኔ ደደብስ ያው እኔ ጋሽ ቢሆንልኝ ብዬ ተመኝቼ ያልተሳካልኝ ነገር ጋር የውጣናም እዚህ ቅርባችን ነው። አንድ አስፋልት ነው የምንሻገር። ያው አቤም ቅርብ እኮ ነው። የ10 ብር ታክሲ ነው ጋሽ። እውነት ነው። እንዲሁ ፈጣሪ ውሃ አደረጋቸው እንጂ እኔማ ወይ ጠላ ወይ አረቂ ቢሆን ደስ ይለኝ ነበር ጋሽ። ውጣልኝ ብያለሁ። ውጣልኝ አንተ አመዳም ና ብያለሁ። ና ብያለሁ አንተ አመዳም ና ብያለሁ። ይምናም ና እያልኩ ና እያልኩ ነው አንተ አመዳም ልጅ። አለቀ። ሲደብር ግን ልጅ በጣም ነው የሚመቸኝ። ታውቃለህ ሲያልቅ እንዴት እንደነበረኝ እኔ ለካብዬ ያለው አለቀ። ቀጣይ ያለ ለእናንተ የግጥሜ ርዕስ የታባሽ ይሰኛል። ፍቅሬን ገፍተሽ ሄደሽ ስታላዝኝ ዋልሽ የታባሽ እንኪ ስልሽ ስድብ መስሎሽ ታማኝ ልቤን ያሰቃየሽ ኧረ የታባሽ የተነካካ አልፈልግም በቃ የታባሽ ግጥሜ ያው ቤት የማይመታው እንዳይፈርስባችሁ ፈርቶ ነው። የታባሽ አመሰግናለሁ። ልቤ እንደ እንቁላል ቦጭ እያለልሽ ነው። ለምንድን ነው ማትረጂኝ? እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው። ሰፈር አይሆንም። ለምንድን ነው አይሆንም ትይኝ? እኔ ላንቺ የአማርኛ መጽሐፍ ይዘሽ ሳትመጪ አራተኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ። ይገባኛል። አካባቢ ሳይንስ ላይ ያለው እኮ በሬ ለወጋችን እኔ ነኝ የገባውልሽ። መስዋዕትነት ከፍዬብሻለሁ። ተረድቻለሁ። ይሄ ወንድሜ የሚመጣበት ሰፈር ነው። ተረድቻለሁ። ወንድምሽ ምን ይፈጥራል? እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር። ላንቺ ብዬ ነው እንጂ እስር ቤት ብላ 2 አመት ገብቼ ወጣው ሰው ነኝ እንዴ እኮ። ይገላል። ማን ነው የሚገለኝ? የቱ ነው? እንደውም መጣ እየነገርኩ ነበረ። አረ ወንድምሽ እና ምን ሊፈጥር ነው? ምን ሊሆን ነው? አራት ሰሞን ላንቺ ይሉኝ
እሜቴ ቃሪያዋ ምርጥ የምታቃጥል ቃሪያ ናት። 25 አድርጊያለሁ። ቲማቲሙ ግን ለቁርጥም ለስልስም ስለሚሆን ከ30 ብር ፍንክች አይደለም። የፈለገ ይቀራል እንጂ እኔ በጉልበቴ የምተዳደር ልጅ ነኝ። እና ሰፈር ውስጥ ምንድነው መኳት? ቶሎ ብለሽ ገዝተሽ ሂጂ። እዚህ ጋር አትዘብዘቢ። ቶሎ ቢያፍጥኝ። እሺ ማማ ብርቅ ሄድ ሰላም በይልኝ። ብሩን ራሴ መጥቼ ወስዳለሁ። እሺ ከቤት ሰላም በይልኝ። ወንድምሽ ነው እንዴ? ህንጻ የሚያክል ወንድም ወልደውት ነው ገምተውት ነው። ቃሪያን በ50 ሽንኩርቷን በ10 እንደዚህ ጎረምሳ ጌታ ነው የሚጠብቃት። ታጎር ግን ተለያለ። ሌላ ቪዲዮ ነው እንዴ የቀጠለው ነው ይሳስም በቃ ራሱ ነው ግብዳ ሰው መፍራት ጾታ አስቀየረ። አይዞ አንድ ቀን ትፋለማለህ። በሮብ ቀን ሬስቶራንት ገብተህ ጥብሳለህ ስትል ቢኖርስ ምን ልትሆን ከሚል ህዝብ መሀል እየኖርክ እንደዚህ አይነት ይሄን ያህል ሆርሞን ቼንጅ ማሳየት እኛን መናቅ ነው። ይሄ ከባድ ማስጠላትህ ማስቀየምህ ጌዎቹ ራሱ ቢያይ ስትሬት ይሆናሉ። በጣም ነው የምትሰቀጥጠው የኔ አባት። ብቻ በተፈጥሮ ቢሆን በፍላጎት እንደዚህ የሆንከው ፈርሰ መገንባት አለብህ። እንደ አዲስ ነው መታነጽ ያለብህ፣ አለበለዚያ ከባድ ነው። አሁን ታናናሾቼ ይህንን ያንተን ቪዲዮ አይተው ምናምን ተባብሰው ወሬው ተለኳኩሰው ምናምን እንዳንተ አይነት አክት ቢያሳዩኝ እነሱን አይደል አንተን ነው መጥቼ ለቆጥን ስቤት አፋን ምጥምስል። አይሆንም እንደዚህ አይነት አካሄድ። እና ሌላው ደግሞ የሚገርመኝ ላይቭ ሲገባ ምናምን ቁጭ ብላችሁ ተዘብዘፋችሁ የምታዩት ቪዲዮ ሲለቅ ላይክ የሚገርመኝ ነገር ማለት ነው። ስማ የእንደነዚህ አይነት ሰዎችን ቪዲዮ ላይክ የሚያደርጉና ይሄ ሬስት ኢን ፒስ ምናምን ተብሎ ቪዲዮ ሲለቀቅ ላይክ የሚያደርጉ ምናችሁን ነው የሚያማጁ? ለምንድን ነው ላይኩ? እንኳን ሞትክ። ምን አይነት ዲስኦርደር ነው ያለባችሁ? ታዩት ብሶባችሁ እንደዚህ ልጅ ለመታከም እኛ ጋር ከመምጣታችሁ በፊት ታከሙት። እምናደርገውን እያስተዋልን ሀይ ሀደቀት ያለ አንድ ብር ሲጋር ሁላችንም ምን ነው ያሰብነው ወይ ማለት የምንፈልገው ብሏል። ገለሌ ተመቸች ፓርት ቀለው በሮብ ቀን ሬስቶራንት ገብተህ ጥብስ አለብን ብላ ስጠይቅ ቢኖርስ ምን ልትሆን? ስማ ከዛሽ ከጠይሟ ልጅ ጋር እንዴት ሆናችሁ? ቲሽ ደበረችኝ እኮ። ደግሞ ምን ተፈጠረ? ሁሌ ፊት ለፊታችን የምትቀመጠው ሰኞ ዕለት ለመጀመሪያ ጊዜ ነጠላ ጫማ ምናምን ለብሳ መጣች። ከዛ እንዴ እግሯ ያምር የለ እንዴ ምናምን ብዬ ሾፍ እያረኩልህ ነው። ልክ ትንሽ ጣቷ ላይ ደርሳለሁ እኝ ብሏል። ትንሽ ጣቷ ተገልብጦ እንደዚህ ማለት ነው። ተገልብጦ እኝ ብሏል። እርብስባ የሌለን የደበረችኝ። ከዛ በኋላ በቃ ኧረ በስመ አብ ክራሽ ነሽ ምንድን? ኧረ ደበረችኝ ዘጋች። ኧረ ይሄ ሰውዬ እሺ። ከዛሽ ካጭሯ ልጅ ጋስ እሷ ደግሞ ይኸውልህ ሁሌ ከሩቅ እያየሁ ነበር ምከርሽባት። ከዛ ባለፈው ዕለት ያሬድን ታውቀው የለ? አዎ ከሱ ጋር ምናምን እየሄድን ለካ ይግባባሉ ከሱ ጋር ምናምን። እሱም ሰላም ልትል ስትመጣ ምናምን እኔንም ጨበጠችኝ። በደንብ አየሁ ፊቷን ከቅርብ ማለት ነው። ኧረ ምንም አልተመቸኝም። ከሩቅ ብቻ ነው የምታምረው ልጅቷ። ምንም ደስ አይልም። ኦፍ አሁንስ አምናም እንደዚሁ አንዷን ካለሷ ሴት የለም ብለህ ያዙ ልቀቁኝ ስትል ከረምክና የሆነ ሰዓት ላይ አስጠላችኝና ምን እንደሆነ ማንም አያውቅም። አይ እሷ እንኳን በጣም ተመችታኝ ነበር የምር። ግን ዝም ብዬ ሳያት ማለት ነው አላረል በቃ ፈሷ በጣም የሚሸት ትመስላለች። ዝም ብለህ አንዳንድ ጊዜ ዝም ብለህ ስታያቸው ፈሳቸው የሚሸት የሚመስሉ ሰዎች አሉ። really nigga የምሬን እኮ ነው። are you serious right now? ትንሽ ከነገር የሚመሳሰል አይደንቲቲ ያለው ግን እሱ ይቀርባል። እኔ አልቀርብም። ያ ነው ሰፕሬሽን ሲዝኒንግ እንግሊዝኛ በእኔ ጃኒ ስመኝ ገብሩ። አቤት ወይ ምግብ ተልኮልሽ ነው። ይሄው መጣልኝ። ይሄው ማን ይላክልኝ? ናየው ኤክስኪውዝ ሚ ከልጇ ክርስትና ላይ ይልካልሽ ነው። ኤክስኪውዝ ሚ ጃኒዬ ምን አስብሽ? እንዴት ልትወጪ ነው? ነገር ለማንም እንዳትናገር እሺ። ጸጥ ብለህ ስማኝ እሺ። ፕሪዝን ብሬክ ሚል ፊልም አይቻለሁ። እንዳለ ሰውነቴን ተነቅሼ ጆን ዳንኤልን ይዤ ከዚህ እናመልጥና አሜሪካ ለንደን ሄደን ልንዝናና ነው። እንዴት ቆያችሁ ታዲያ? እስኩ ይሄው ምን ባካ አሁን ኮሪደር ልማት ብሎ ቤቱን አፈረሱት። እስር ቤቱን? አዎ እንዳለ በቃ እየፈረሰ ነው። ነጭ ቀቡት። እኔ ተጨናነኩኝ፣ ዲፕሬሽን ውስጥ ገባው። እንግዲህ ቪዲዮ በሚሰራበት ሰዓት ጃኒ ከእስር ቤት ተፈታለች። እንኳን ደስ አላችሁ ለተከታዮቿ እና ለቤተሰቦቿ። እና ጃኒ እንኳን ደስ አለሽ፣ እንኳን ተፈታሽ።
እኔ ምንም አይኩ ዶክተር አብይ ግን ዶክተር ነው እንዴ? ምን ነው? አይ ደሞዝ ጨመርልኝ እንዳይል እኮ ምን እሱ ብቻ እናት ባንክ ሲያጠባሉ እንዴ? ምን ነው? አይ ሄደን እንድንጠባ ነበር። ሄደን እንጥባ እንዴ? እንዴ ሳይስቅ ይህን መቅረጽ በመቻሉ ሁኔታ የሚያስገርም ነገር ነው። እስኪ ስንቶቻችሁ ናችሁ ፊታችሁ ሳይጨማደድ ለመሳቅ ሳትሞክሩ መቅረጽ የምትችሉት? እጀምራለሁ። ገና ሰው እስኪገባት ራሱ ጌሙ ስለሚቆይ መነጽሯን ስጧት። እኔ መነጽር ቢስ አንቺ ጭንቅላቴን ብሰጥሽ አትመልሽም እኮ። ኮመን ሴንሳችሁን ብቻ ነው የምትጠቀሙት። ብቻውን ሴንስ ኦርጋኗን እንኳን ይዛ ያልመጣች ሴትዮ። እኔ ይኸውልሽ በአካላዊ ነገር አልናገርም ብዬ ነው። ታዩ ችግር የለውም። በመንፈስስ ቢሆን ሲነግርሽ አንዱን ሴንስ አድርገሽ መልሰሻል። አይ አይገባሽም። የፀጉር ሽያጭ አይደለም አርት ነው። እስኪ ዝም በይ። አሁን የልጆች ጫማ እሷ ባዶ እግሯን ስላደገች ልጆችን ለመታደግ ችግሩን ነው የሚቀርፈው። ሳምንት ትምህርት ቤት ቀርታ እኮ ምን ነው ሲባል አጎት አድርጎት ሄዶ ጫማውን። ከነጋሪት ቀጥሎ ምን ነበር እባክህ? ነቀዝ እሷ በትረኝ አውቀዋለሁ። ጭንቅላት አለሽ አንተ። ጭንቅላት ሌላ ስም አትልም እንዴ? ላለው ሰው ነው እኮ የሚገባው። በቃኛል በመቤቴ። ኧረ ይበቃኛል። ኧረ በቃኝ አንቺ። ኧረ በቃኝ እናንተ። ኧረ ሮስት ሌላ ሌቭል ሲደርስ በስመ አብ። እስካሁን ይህንን ሙሉን አላየሁትም። ሚጃውን ከዚህ ቪዲዮ በኋላ እሱን ነው የማየው። በስመ አብ ሰበረቻት፣ ቅስሟን፣ አጥንቷን፣ አይምሮዋን። ኧረ በስመ አብ ምንድን የጓደኝነትማ አይደለ? የምሬን ጓደኝነት አይደለ? ያ ጀማ ጠጠር አልተነቃቀለኝም ጎቤው። እኔን ለሰባ ጎቤ። እኔስ ብትይ ያራዳ ልጅ ተራራው ልቤ አላጉረመረመም። በኢትዮጵያ መኖር እየከበደ ነው። እንቁላል 23 ብር እየተሸጠ ነው። ይህ እብደት ነው። አንድ ነገር ማድረግ አለብን። ቀላል ነው። በቃ ሰብስክራይብ አድርግ። እኔ ሌላ ምንም ነገር አልፈልግም። በቃ ሰብስክራይብ አድርግ። ካላደረግክ አድርግ። እስካሁን ካየ በቃ ፏ ብለሃል። ምርጥ ቪዲዮ ለቃለሁ በዚህ ሳምንት። ፏ ትላለህ። ሰብስክራይብ። ቻው። አም አውት